ሰላም ሰላም ሰዎች እንዴት ናችሁ? ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ ሌላ ጥያቄ ልንመልስ ተከስተናል። እና ጥያቄው እንዲህ ይላል። እኔ ያልገባኝ ጋምቤላ ውስጥ ስንት ቋንቋ ነው ያለው? ጋምቤላ ውስጥ 5 ቋንቋ አለ። አንደኛው ኑዌር፣ ሁለተኛው አኝዋክ፣ ሶስተኛው መዣንገር፣ አራተኛው ደግሞ ኮሞ፣ አምስተኛ ኦፖ። እና አምስታችን የእርስ በርስ ቋንቋችን ስለማንተዋወቅ በአማርኛ ነው የምንግባባው እና ትምህርት ቤቱም በአማርኛ ነው እና ለዛ ነው አማርኛ የምንችለው። ስራ ቦታ ሁሉም በአማርኛ ነው የሚባሉት። ነው ከፋይ ዘንድሮስ ሰራይ ቤደርስ ይገርማል ነው ከፋይ ዘንድሮስ ሰራይ ቤደርስ ይገርማል ነው ከፋይ ዘንድሮስ ነበረ ያንዘው ነበረ ነበረ ያንዘው ነበረ ነበረ አንበሳው ከዱር ነበረ መጣ ቢሏቸው ነበረ ከቡ ከገደል ነበረን እያየናቸው ነበረ ያንዘው ነበረ ነበረ ያንዘው ነበረ የዚህ ሆና ሞት አይቀመስም ድንጋይ ቢቀብሩት አይበሰብስም ይቆያል እንጂ በደል አይነትም ይቆያል እንጂ በደል አይነትም
ባቡር ጣቢያ በተለምዶ እንቁ ገብርኤል ተብሎ የሚጠራው አካባቢ ነው። ኡሪ ለቡ ባቡር ጣቢያ ምንም የተነገራቸው ማስጠንቀቂያ የለም ነው የሚሉት። አካባቢ ላይ የሚኖሩ ሰዎች በጣም ብዙ ሰዎች ናቸው። ግማሾቹ የብሔር ጉዳይ ነው የሚባለው ከሰፈሩ ለቃችሁ ውጡ ተብለናል እያሉ ያሉ። ምንም የተሰጠ ማስጠንቀቂያ የለም። ያሰጠን ወይ አንድ ሳምንት ትላንትና መጡ ማለት ነው። ወደ ከሰዓት አካባቢ ቀለም ቀብተው ነገ ይፈርሳል እዚህ እንዳትገኙ ከዚህ ሀገር ለቃችሁ ውጡ ተብለናል ነው እያሉ ያሉት። በጣም ነው የሚያሳዝነው። ህግ አለ መንግስት አለ የሚባልበት ሀገር ይሄ በጣም ትንሽ ህብረተሰብ ነው። ሰልፍ የወጣ ሰውም አለ። ወደ ከተማው ወደ ከንቲባዋ ቢሮ እንሄዳለን ብሎ ግን የወጡ ሰዎች አሉ። እዚህ ጋር የምታያቸው ሰዎች ገና በጥቂቱ ናቸው። በጣም ነው የሚያሳዝነው። ህግ አለበት የሚባልበት ሀገር ነው። እነዚህ ሰዎች ሰፈሪቷ ስትቆረቆር የነበሩ ከ10 ዓመት በፊት የነበሩ ሰዎች ናቸው። አሁን ቦታው ስለለማ ወይም ደግሞ አሪፍ እድገት ላይ የሆነ ነው ስለተባለ ነው ይሄ ነገር እንዲደረግ የሚደረገው። እስኪ የምትችሉ ሼር በማድረግ ተባበሯቸው።